እኔ እንግዲህ ያሉ በተባለ ሚዲያዎች ሁሉ አስነግሬ ደብዛው ጠፍቷል። የሚያምረው ታፈቅሪያለሽ ከጦብኛል ያልሽኝ ነው? ቆይ ግን አንቺ ለምንድን ነው እንደዚህ ካለወትሮሽ እየጠየቅሽኝ ያለሽው? ኖ እኔ ረብሽሽ ፈልጌ አይደለም። ኖ አረብሽኝ። አናውራ። እንደነገርኩሽ ናሆምን በጣም ነው የምወደው። አግብቼ የልጆቼ አባት ቢሆን በጣም ነው ደስ የሚለኝ። ኢኮኖሚ ከሆነ ደግሞ እኔ ከጎንሽ ያለበት ቀን ነው። በቃ በልደቱ ቀን ነው ደስ የሚለኝ። ምን ትይኛለሽ? ሳብ ነው ያለሽ ትመስያለሽ ግን አስገብቼ ነው። እንደውም ለነገ የምትፈልጊው ደስ ይለኛል። እሺ ልብሴን ቀይሬ ልምጣ። ምን ነው? ምን እያደረክ ነው? ሰላም አይደለም እንዴ? ፍጹም አይሆንም። ልቀቀኝ። ጓደኛዬ እኮ በጣም ነው የምታፈቅረው። እሱ የራሷ ጉዳይ ሊሆን ይችላል። እኔ ደግሞ አንቺን ከልጅነትሽ ጀምሮ ሳፈቅርሽ የነበርኩት በአንቺ ፍቅር ነበር ስንገበገብ የነበርኩት። ከዚህ በላይ ለሰከንድ አልቻልኩም። መቀየር አንችልም። እባክሽን ሌና። እውነትሽን የማንንም ዕጣ ፈንታ ማንም መቀየር አይችልም። ይኸውልሽ ገኒዬ፣ ልታስረጅኝ እንዳትሞክሪ። ሁሉንም ነገር የበፊት ፍቅረኛሽ ነግሮኛል። አንቺ ምንም እኔን ልታስረጅኝ እንዳትሞክሪ። ምን ላድርግ? አይንህን ባይና አሳያለሁ ስትለኝ ከዚህ በላይ ነገር መቋቋም አልቻልኩም። ደረግ ባይገባውም ጥያት